ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይህንን አይ ሱረቱል አንዓም ምዕራፍ 6 ቁጥር 68 ላይ ለመልእክተኛችን አለይሂ ሰላቱ ወሰላም አላህ ያስተላለፈው ትእዛዝ ነው። ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና በእኛ አያቶች የኹዱን አፋቸውን ዝም ብለው የሚያሮጡ ሰዎችን በምትመለከትበት ጊዜ ይላል። ማለትም ያ ረሱሉላህ አንተ በመሃላቸው ሆነ በአላህ አያቶች የኹዱን ነው የሚለው። የኹዱን ማለት የማይገባ የሆነ ነገር የሚናገር አፉን ከከፈተ የማይዘጋ ካየህ ፈአዕሪድ ዐንሁም ይላል። ፈአዕሪድ ዐንሁም ፋ ቱፊዱ ተርቲብ ወታቂብ ሙባሸረተን ማለት ወዲያውኑ ፈአዕሪድ ዐንሁም ጀርባ ሰጥተህ